3.6 ሚሊዮን ብር ብቻ ነው። G+3 በፍሎራንዳ አባወራ ሰምተን አናውቅም። ቪላ ታውን ሃውስ በመባል በሚታወቅበት ስታንዳርድ ነው እየገነባን ያለነው። ከውጭ በኩል ቡና የሚጠጡበት እንዲሁም ፀሐይ ብቻ የተለያዩ ነገር የሚያደርጉበት ሰፋ ያለ ባልከኒ ከውጭ በኩል ይኖረናል። 2 ባልከኒ ነው የሚኖረን። ለቦሌ ኤርፖርት በጣም በቅርብ ርቀት ከ5 ደቂቃ ከ10 ደቂቃ ባለው ርቀት ላይ ነው ያለው። በጣም ለብዙ ነገሮች ምቹ ነው። የትምህርት ቤቶችም የሆስፒታሎችም መጫወቻ ፓርኮችም በዚሁ አቅራቢያ ላይ ነው ያሉትና እሱ በጣም ተመራጭ ያደርገዋል። በጣም ለየት የሚያደርገው ሴሊንግ ሃይታቸው ከፍ ያለ ስለሆነ ስፔስ ይኖረዋልና በደንብ ቤታቸውን ለመጠቀም ይረዳቸዋል። አብዛኛውን ሰው ምርጫው ሴሊንግ ኤሪያ ነው። ቤት የሚገዛ ሰው በነገራችን ላይ በደንብ አይቶ ነው የሚገዛውና ይሄንን በጣም ብዙ ደንበኞቻችን ሲመጡ ይወዱታል። ኦልሞስት ወደ 3 ሜትር ይጠቃል። ከ58 ዓመት በላይ ልምድ ያለው ሲሆን ከ25 በላይ ሰብሲዳሪዎች አሉ። ወኪንግ ኤሪያ እንዲኖራቸው የመሮጫ ትራኮችን፣ ለልጆች መጫወቻ ቦታዎችን፣ ግሪን ኤሪያ በደንብ ይኖረዋል። ለሳይክል መንጃ የሚሆኑ ስፔሶች፣ ለፓርኪንግ የሚሆኑ አሚኒቲዎችን በውስጥ ይሰራል። ጥበቃ ካሉ የጥበቃው ጉዳይ ሀሳብ አይሆንባቸው 24 ሰዓት ጥበቃ ይኖረናል። በአይናችን የሚታይ የተገነቡ ቤቶችን ነው እየሸጥን ያለነው። ጥንቅቅ ተደርገው ለደንበኞች ይረከባሉ ማለት ነው።